السلام عليكم ورحمة الله وبركاته ሰላም ናችሁ እንዴት ነው? አልሐምዱሊላህ ደህና ነኝ። ኢንሻአላህ ዛሬ ሙቅሪ የሚለውን አፕ እንዴት ቁርአን እንደምናጠናበት ቁርአናችንን በትክክል እንድናጠና ቀስ ባሉ ሁኔታ የሚቀሩ ኡስታዞችን የሰበሰበ አሪፍ አፕ ነው። ቁርአኑ የራሱ ሙስሐፍ ከላዩ ላይ ስላለው ከዛ ላይ ያሳየን ይቀራል ማለት ነው። ኢንሻአላህ ቪዲዮን አፑ የምናገኝበት ፕሌይ ስቶር ላይ እናገኛለን ማለት ነው። ፕሌይ ስቶር ላይ መጀመሪያ ፕሌይ ስቶራችን የስልካችን ፕሌይ ስቶር ኢሜል ካለው ቀጥታ ይወስደናል፣ ወደዚህ ይወስደናል። በዚህ አይነት ሁኔታ ሲያመጣልን ከላይ ሰርች አፕ የሚለውን እንይዛለን ማለት ነው። ከዛም ሞቅሪ ስንል ይመጥልናል። ሞቅሪ በዚህ አይነት ሁኔታ እንጽፍበታለን ማለት ነው። ከዛን ይሄኛው ራሱ ነው እዚህ ጋር ያለውን አማራጭ ያመጥልናል ማለት ነው። ከዛን አፑ በዚህ አይነት ሁኔታ ነው ያለው። ይሄኛው አፕ ነው ማለት ነው፣ ሰማያዊው ከለር ያለው። ከዛን ይሄን እንነካለን፣ ኢንስታል እናደርጋለን ማለት ነው። በዚህ አይነት ሁኔታ ሜጋባይቱን በጣም ትንሽ ስለሆነ ቶሎ ኢንሻአላህ ያወርድልናል ማለት ነው። እሺ ኢንሻአላህ ቪዲዮንም ለሚጠቀሙ ሰዎች ሼር አድርጉላቸው፣ እንዴት እንደሚያጠኑበት እንዴት እንደሚያወርዱት እንዲጠቀሙበት ማለት ነው። ከዛም በኋላ ኢንስታል አድርጎ ጨርሶልናል ማለት ነው። ከዛም በኋላ ኦፕን የሚለውን እንነካለን ማለት ነው። ኦፕን ካደረገልን በኋላ በዚህ አይነት ሁኔታ አፑ ያመጣልናል። በዚህ አይነት ሁኔታ ሲያመጣልን ኡስታዞችን እዚህ ጋር ነው የምናገኘው። መሐመድ አዩብ የሚለው ቦታ ላይ እንነካለን ማለት ነው። ከዛም በኋላ በዚህ አይነት ሁኔታ ያመጣልናል። ከዛም በኋላ የምናጠናበት ዋና አሪፍ ቀስ ብሎ ይቀራሉ ከሚለው አንደኛ አብደላህ ባስፋር ሙረተሉ ነው። ይሄ ያኔ ሙጀወዱ ነው፣ በተጅዊድ ቀስ ብሎ የሚቀራው ማለት ነው። ከዛም በኋላ አርራህማ ሚል አለ። አርራህማ ሚለውን ትነካላችሁ። አርራህማ ሚለው ቦታ ሱራው ነው። የምትፈልጉትን ሱራ ከቁርአን ላይ ቁጥሩን አይታችሁ፣ ስሙ እንግሊዝኛ ከሆነ ያኔ ቁጥሩን አይታችሁ የሱራው ቁጥር ስንት እንደሆነ ትከፍታላችሁ ማለት ነው። ለምሳሌ ሱረቱል ቁረይሽን እንየው። 106 ላይ ያለውን ሱረቱል ቁረይሽ በአብደላህ ባስፋር ከዛም የሚደጋግመው መጠን ይሄ ከሱራው ከ1 እስከ 4 አያ ያለው ረጅም ሲሆን የሚደጋግምላችሁ አንድ ፊት እንዲደጋግምላችሁ ከፈለጋችሁ የሱራውን ያለበትን ቁጥር እናያለን ማለት ነው። ከዛም በኋላ ስንቴ እንደሚደጋግም ሙሉውን ስንቴ፣ አሁን ለምሳሌ ያኔ የፈለጋችሁትን መጠን ታረጋላችሁ። 10 ይደግማል፣ ዋናው 10 ነው የሚደግመው። ከዛም በኋላ አንድ ለምሳሌ 3 እንዲደግም እናድርገውና ከዛም በዚህ አይነት ሁኔታ ትመርጣላችሁ የራሳችሁን ሱራ። ይሄኛ ያኔ የሚፈልገው ረጅም ሱራዎችን ነው፣ ከስንት ቁጥር እስከ ስንት የሚለውን ነው ማለት ነው። ከዛም በኋላ ከዚህ ትከፍታላችሁ። ትልቅ እንዲሆንላችሁ እንግሊዝኛው እንዲቀር ይሄን ትነካላችሁ። فليعبدوا رب هذا البيت الذي أطعمهم من جوع وآمنهم من خوف። በዚህ አይነት ሁኔታ ይቀርልናል ማለት ነው። የምንፈልገውን ቦታዎችን በዚህ አይነት ሁኔታ እናጠንበታለን ማለት ነው። ይሄ የምንፈልግ ከሆነ ይሄኛውንም ሱራ ከዛን ሄደን ቀይረን ያኔ ቀርበታለን። በጣም ይጠቅም አፕ ነው። ከዛም ወደ ኋላ ለመውጣት ድምጹን ለመዝጋት እዚህ ጋር አብረን እያልን እናጠናለን። ከዛም ወደ ኋላ ለመውጣት እችን ትነካላችሁ። ይሄኛውን ኤክስ ከነካችሁ ያመጣል ማለት ነው ኡስታዙን ለመቀየር። አሁን ደግሞ ያንን ሱራ ራሱ በአይመን ሰይድ ኢንሻአላህ እናያለን ማለት ነው። አይመን ሰይድ እዚህ ጋር አለ። በዚህ አይነት ሁኔታ አድርጋችሁ የሚደጋግሙ ሁለት ለምሳሌ ባደርግ በዚህ አይነት ሁኔታ ከዛኔ ኢላፊሂም ሪሕለተ الشታኢ ወሰይፍ ፈልየዕቡዱ ረበ ሃዘል በይት አለዚ أطعمهم من جوع
ከዚህም በዚህ አይነት ሁኔታ ታጠኑበታላችሁ። በጣም የሚጠቅም የሆነ አፕ ነው ማለት ነው። ኢንሻአላህ ምላሳችንም ቁርአንን በዚህ አይነት ሁኔታ እናስለምዳለን ማለት ነው። ሌላውንም ቪዲዮዎችን ኢንሻአላህ በዚህ አይነት ሁኔታ እለቅላችኋለሁ። ይሄኛውን ያን ለሚጠቅመው ሁሉ ሸር አድርጉላቸው። ሰላም አለይኩም ወረህመቱላሂ ወበረካቱ።